ሁላችንም በቀላሉ ድግምግሞሽ የተሞላበት የህይወት ውጣ ውረድ ውስጥ እንጠመዳለን። ብዙ ሰዎች በስራ ቦታ እንዲሁም በየቤታቸው ስለሚያጋጥሟቸው ችግሮች ሲያስቡ ይውላሉ። አንዳንድ ጊዜ ግን በአካባቢያችን በሌሎች ሀገራት እንዲሁም በሌሎች ፕላኔቶች ላይ ያለውን ሁኔታ ለማስተዋል ብንሞክር ጥሩ ነው። ዛሬ ከስርዓተ ፀሐያችን ወይም በዙሪያችን ካለው ዓለም ወጥተን ውብ የሆኑ ፕላኔቶችን እንመለከታለን። አንደኛ 55 ካንክሪ 55 ካንክሪ በሌላ ስሙ ዘ ዳይመንድ ፕላኔት በመባል ይታወቃል። የምድራችን 8 እጥፍ ጥልቀት ያለው ይህ ፕላኔት ስያሜውን ያገኘው ከአልማዝና ከግራፋይት እንደተሰራ ስለሚታሰብ ነው። የመላምት የድሮውን ያህል ተቀባይነት ባይኖረውም ፕላኔቱ በአቅራቢያው ላለው ኮከብ በጣም ቅርብ መሆኑና በሌሎች ምክንያት የመወያያ ርዕስ ሆኖ ቆይቷል። ፕላኔቱ ኮከቡን በአንድ ጎኑ ብቻ ስለሚመለከተው ቋሚ ቀንና ቋሚ ሌሊት የሚኖርበት ጎን ይኖረዋል ማለት ነው። ብዙ ሳይንቲስቶች የቀኑ ጎን በእሳተ ጎመራ እንደተሸፈነ ያምናሉ። የእሳተ ጎመራ የኮከቡን ጨረር ስለሚያንጸባርቅ ፕላኔቱ እጅግ ሞቃታማ ነው። ጠለቅ ያሉ ጥናቶች እንደሚያሳዩት የዚህ ፕላኔት ከባቢ አየር ውስጥ የሚገኙ ንጥረ ነገሮች ትንሽ የሚወፍሩም ቢሆን በምድር ላይ ካለው ጋር ሳይመሳሰሉ አይቀሩም። ሳይንቲስቶቹ እንደሚሉት ከሆነ ያለ ከባቢ አየር ለህዋ የተጋለጡ እሳተ ገሞራዎች አካባቢውን ሞቃታማ ያደርጉታል። ሁለተኛ GJ 1214b በ2012 ሳይንቲስቶች በውሃና በእንፋሎት የተሞላ ከምድር የሚበልጥ ከዩራነስ ግን የሚያንስ አዲስ ፕላኔት አገኙ። በጠፈር ተመራማሪዎች ለመጀመሪያ ጊዜ በ2009 የተገኘው የዚህ ፕላኔት ስም GJ 1214b ይባላል። በናሳ ሃብል ስፔስ ቴሌስኮፕ የተደረጉ አዲስ ምርመራዎች እንደሚጠቁሙት ከሆነ GJ 1214b በውሃ የተሞላና በእንፋሎት የተሸፈነ ዓለም ነው። በካምብሪጅ ማሳቹሴትስ በሚገኘው የብሔራዊ ሙዚየምና ተቋም የጥናት መሪ ጸሐፊ የሆነው ዛካሪ በርታ በአንድ መግለጫ ላይ GJ 1214b የምናውቀው አይነት ፕላኔት አይደለም፣ አብዛኛው ክፍሉ ውሃ ነው በማለት ተናግሮ ነበር። ከእኛ 40 የብርሃን ዓመታትን ርቀት ላይ የምትገኝ ኮከብ የሚዞረው ይህ ፕላኔት ለመኖር የሚያስችሉ ፕላኔት ፍለጋ ላይ ያለንን አመለካከት አዲስ እይታ ይከፍታል። የGJ 1214b ክብደት ከምድር 6 እጥፍ የሚበልጥ ሲሆን መሃሉም በውሃ በረዶ እንደተሰራ ይታመናል። የፕላኔት ሞቃታማና ወፍራም ከባቢ አየር ስላለው ልክ እንደ ምድር ህይወትን ማስቀጠል አይችልም። ሶስተኛ J1407b J1407b ግዙፍ ቀለበታዊ ስርዓት ያለው ታዋቂ ፕላኔት ነው። ከምድር 420 የብርሃን ዓመታት ርቀት ላይ የሚገኘው ይህ ፕላኔት በጋላክሲያችን ውስጥ ግዙፍ ቀለበታዊ ስርዓት ካላቸው ፕላኔቶች ውስጥ አንዱ ነው። ይህም ሱፐር ስታተን እና ስታተርን ኦን ስቴሮይድ የሚል ቅጽል ስሞችን አስገኝቶለታል። እነዚህ ቀለበቶች የተሰሩት በፕላኔቱ ስበት በተያያዙና በአቅራቢያው ካለ ኮከብ በሚነሱ የፕላኔት ስብርባሪዎችና አቧራ ነው። የእነዚህ ቀለበቶች እድገትም እየጨመረ መጥቷል። የሰው ልጅ መኖር ከጀመረበት ከ7600 ዓመታት በፊት ጀምሮ አዲስ የተፈጠሩ ጨረቃዎች በእነዚህ አካላት ተጽዕኖ እንደሚፈጠርባቸው ይታያል። ይህም J1407b ለጠፈር ተመራማሪዎች አጓጊ የውይይት ርዕስ እንዲሆን አድርጎታል። አንድ የፕላኔቱ ተመራማሪ እንደገለጸው የኮከብ በጣም ሩቅ ስለሆነ ቀለበቶቹን በቀጥታ መመልከት አይችልም። ነገር ግን ቀለበቱን አልፎ የሚመጡትን የኮከብ ጨረሮች የብርሃን ልዩነት በመመልከት ተመሳሳይ ሞዴል መስራት እንችላለን። የስታተርን ቀለበቶች በJ1407b ቀለበቶች ብንቀይራቸው ከሙሉ ጨረቃ ይበልጥ ይተልቁና በምሽት ቁልጭ ብለው ይታዩን ነበር። አራተኛ ግሌዝ 436b ግሌዝ 436b ኔፕቲዩንን የሚያክል ፕላኔት ሲሆን ግሌዝ 436 የሚባለውን ትንሽ ቀይ ቀዝቀዝ ያለና ከፀሐይ ያነሰ ብርሃን የሚያመነጭ ኮከብ ይዞራል። በኮከቡ ቅርበት የተነሳ ፕላኔቱ 526 ዲግሪ ሴልሺየስ የሚደርስ ሙቀት አለው። የሙቀት በፈሳሽ መልክ ያለን ውሃ በቀላሉ ማፍላት ይችላል። የቅርብ ጊዜ ስሪቶች እንደሚያመለክቱት በሃይድሮጅን ጋዝ የተሰሩና ከፍተኛ ሙቀት ያላቸው ፕላኔቶች በከባቢ አየራቸው ውስጥ በጣም ትልቅ የሜቴን ጥርቅም ይኖራቸዋል። በግሌሲ 436b ላይ በፕላኔቱ ከፍተኛ ስበት የተነሳ ጠጣር ሆኖ የተቀመጠ በረዶ እንዳለ ሳይንቲስቶች ይደመድማሉ። የስበት ወደ ፕላኔቱ ውስጥ ጠልቀን በገባን ቁጥር የሚጨምር ሲሆን ይህም ውሃ በምድር ላይ እንዳለው እንዳይተን ያደርገዋል። በጣም የሚገርመው ደግሞ በፕላኔቱ ላይ ያለው ሜቴን እየተቃጠለ መሆኑ ነው። ይህ ሁኔታም የዚህ ፕላኔት ሰማይ በእሳት እንዲሞላና በምድር ላይ ግን በረዶ እንዲኖር አድርጓል። ይህም ለፕላኔቱ የሚቃጠል በረዶ ፕላኔት የሚለውን ቅጽል ስም አሰጥቶታል። አምስተኛ 51 ፔጋሲ b 51 ፔጋሲ b ከፀሐይ ስርዓታችን ውጭ ያለ የመጀመሪያው እንደ ፀሐይ ያለን ኮከብ የሚዞር ፕላኔት ሲሆን ይህ ፕላኔት 51 ፔጋሲ የሚባለውን ከምድር 48 የብርሃን ዓመት ርቀት ላይ የሚገኝና ፔጋሲስ በሚባል ህብረ ኮከብ ውስጥ የሚኖር አምስተኛ መግነጢሳዊ ኮከብ ይዞራል። 51 ፔጋሲ ልክ እንደ ፀሐይ ሙቀትና ቃጠሎን የመሳሰሉ ሁኔታዎችን ያሳያል። ይህ ፕላኔት ከምድራችን የሚታይ ሲሆን መኖሩ የተረጋገጠውም በ1995 በየአራት ቀኑ በአካባቢያችን ያለውን ኮከብ ሲዞር የሚያደርገውን እንቅስቃሴ በመመልከት ነው። ምድር ከጨረቃ ጋር በቅርበት እንደተያያዘችው ሁሉ የፕላኔት በአቅራቢያው ካለው ኮከብ ጋር በቅርበት የተቆለፈ ሲሆን የሚያሳየው ግን አንድ ጎኑን ብቻ ነው። ይህም በአሁኑ ጊዜ
ሞቃታማ ጁፒተር በመባል የሚታወቅ ሁኔታ ነው። 51 ፔጋሲ ቢ ከመገኘቱ በፊት ከስርዓተ ፀሐያችን ውጪ ያሉ ፕላኔቶችን መፈለግ በጣም ከባድ ነበር። ሳይንቲስቶች ስለ እነዚህ ፕላኔቶች ትንሽ ፍንጭ እንኳን ከማግኘታቸው በፊት ለ10 ዓመታት ፍለጋ ማድረግን ጠይቆባቸዋል። እነዚህ ፕላኔቶች አብዛኛውን ጊዜ በአቅራቢያቸው ባለው የኮከብ ብርሃን አይታዩም። ስለዚህ ሳይንቲስቶች እነሱን ለማግኘት ልዩ የቴክኖሎጂ መሳሪያዎችን መፍጠር አስፈልጓቸው ነበር። ከስርዓተ ፀሐያችን ውጪ እንዳሉት ልክ እንደ ሌሎቹ ፕላኔቶች 51 ፔጋሲ ቢ የተገኘው ራዲያል ቬሎሲቲን በመጠቀም ነበር። ስድስተኛ ሃትፒ 7b እንደ አውሮፓውያን አቆጣጠር በ2016 ዲሴምበር 12 ላይ የዋርዊክ ዩኒቨርሲቲ የጠፈር ተመራማሪዎች ሃትፒ 7b በሚባለው ፕላኔት ዙሪያ በኃይል የሚነፍስ ነፋስ እንዳለ አስታወቁ። ሃትፒ 7b ከጁፒተር 40 በመቶ የሚተልቅ ፕላኔት ሲሆን ከምድር 1040 የብርሃን ዓመታት ርቀት ላይ የሚገኝና ከፀሐይ 50 በመቶ የሚተልቅን ኮከብ ይዞራል። የከስርዓተ ፀሐያችን ውጪ ስላለ ኮከብ የሚገልጽ የመጀመሪያው የአየር ዘገባ እንደሆነ ይነገራል። በዚህ ፕላኔት ላይ ያለው ደመና ሩቢና ሳፋየር በሚሰራበት የተነነ ኮሪንደም የተሰራ እንደሆነ አንዳንድ ሪፖርቶች ይጠቁማሉ። ፕላኔቱ በኃይለኛ የአየር ጸባዩና በሙቀቱ የተነሳ ለህይወት የማይመች ነው። ፕላኔቱ ከኮከብ ጋር በቅርበት የተቆለፈ ስለሆነ ለኮከቡ የሚያሳየው አንዱን ጎኑ ብቻ ነው። ይሄኛው ጎን ከሌላኛው ይልቅ ሙቀታማ ሲሆን ብርሃኑ ያለበት ጎን መደበኛ የሙቀት መጠን 2840 ኬልቪን ወይም 4688 ፋራናይት አካባቢ ነው። ሰባተኛ ፒኤስአር J1719 ልታውቁት ከምትችሏቸው እጅግ አስደናቂ የጠፈር አካላት መካከል አንዱ ነው። በመጀመሪያው 1438 የኒውተን ኮከብ ነው። የኒውተን ኮከብ ማለት ጠፈር ላይ የሚገኝ በጣም ከባድ ግን በጣም ትንሽ አካል ነው። የኒውተን ኮከቦች አብዛኛውን ጊዜ የፀሐይን 1.4 እጥፍ የሚሆን ክብደት ሲኖራቸው ስፋታቸው ግን ከጫፍ እስከ ጫፍ 20 ኪሎ ሜትር አካባቢ ብቻ ነው። ይህም ማለት እነዚህ ኮከቦች የአነስተኛ ከተማ ስፋት ያላቸው ግን እጅግ ከባድ አካላት ናቸው ማለት ነው። የኒውትሮን ኮከብ ስሪት በጣም ጥቅጥቅ ያለ ስለሆነ የነሱ አካል አንድ ማንኪያ በምድር ላይ 1 ቢሊዮን ቶን የሚሆን ክብደት ይኖረዋል። የዚህ ፕላኔት ቅርብ ኮከብ ሚሊሰከንድ ፐልሰር የሚባል በሱፐርኖቫ የተሰራና በፍጥነት የሚሽከረከር ልዩ የኮከብ አይነት ነው። በአይነቱ ሁለት ብቻ የተገኘው ይህ የኮከብ ስርዓት ከምድር 4000 የብርሃን ዓመታት ርቀት ላይ ሰርፐንስ በሚባል ህብረ ከዋክብት ውስጥ ይገኛል። ሌላ የሚያስገርመው ነገር ደግሞ አንድ የቅርብ ጥናት እንደሚጠቁመው የፕላኔቱ ከባድ ጫፍ በውስጡ ያለውን ካርበን ወደ አልማዝነት እንዲቀይር ያደረገው መሆኑ ነው። ስምንተኛ ፒኤስአር B162026b የናሳ ሀብል ስፔስ ቴሌስኮፕ የጋላክሲያችንን ፍኖተ ሐሊብን ጥንታዊ ፕላኔት ክብደት በትክክል መመዘን ችሏል። 13 ቢሊዮን ዓመታትን አስቆጥሯል ተብሎ የሚታሰበው ይህ ፕላኔት የምድርን 4.3 ቢሊዮን ዓመታት 3 እጥፍ አካባቢ ይኖራል ተብሎ ይገመታል። የፕላኔት ጽንፈ ዓለም በታላቁ ቢግ ባንግ ከተፈጠረ ከ1 ቢሊዮን ዓመታት በኋላ በአንድ እንደ ፀሐይ ባለ አዲስ ኮከብ ዙሪያ የተፈጠረ ፕላኔት ነው። የጥንታዊ ፕላኔት አስቸጋሪ በሆነ ቦታ ላይ በመኖሩ አስቸጋሪ ታሪክ አሳልፏል። የፕላኔት ወደ 1000 ገደማ ከዋክብቶች በሚኖሩበት የክለስተር መሃል ላይ ተቃጥለው ያለቁ ልዩ ጥንድ ከዋክብቶችን ይዞራል። አዲሶቹ የሀብል ግኝቶች ስለዚህ ጥንታዊ ዓለም ማንነት ለ10 ዓመታት ሲሰሩ የቆዩ ግምቶችና ክርክሮችን ዘግተዋል። ዘጠነኛ ኬፕለር 10c እንደ አውሮፓውያን አቆጣጠር በ2014 ሳይንቲስቶች ከምድር 560 የብርሃን ዓመታት ርቀት ላይ የሚገኝ የማይታወቅ ድንጋያማ ግዙፍ የሆነ ፕላኔት አገኙ። ግዙፍ ምድር የሚባል ቅጽል ስም የተሰጠው ኬፕለር 10c የምድርን 17 እጥፍ የሚሆን ክብደት ሲኖረው ድሬኮ በሚባለው ህብረ ከዋክብት ውስጥ እንደ ፀሐይ ያለን ኮከብ ይዞራል። የፕላኔት ድንጋያማ ሲሆን ሱፐር ኤርዝ ከሚባሉት ከምድር ትንሽ የሚተልቁ ፕላኔቶች ይበልጣል። ኬፕለር 10c በጋዝ የተሰሩ ከዋክብትና ፕላኔቶች ትላልቅ ቢሆኑም ጥቅጥቅ ያሉ ግን አይደሉም። ምክንያቱም የተሰሩት በሂሊየም እና በሃይድሮጅን በተከበበ ድንጋይ መሃል ነው። ለምሳሌ ሳተርን የሚባለው ፕላኔት ቀላል ከመሆኑ የተነሳ ውሃ ውስጥ ቢከተት መንሳፈፍ የሚችል አይነት ነው። ኬፕለር 10c ግን ከነዚህ የበለጠ ጠጣር ነው። ይህም እሱን የሚያክል ፕላኔት ተሰምቶ የማይታወቅ ነገር ነው። አስረኛ GJ504b አንድ ዓለም አቀፋዊ የጠፈር ተመራማሪዎች ቡድን በሃዋይ የሚገኝን የሱባሩ ቴሌስኮፕን የጨረር መረጃ በመጠቀም GJ504 በተባለው ብሩህ ኮከብ ዙሪያ አንድ ግዙፍ ፕላኔት ተመለከቱ። ከጁፒተር ጋር ተመሳሳይ ስፋት GJ504b የቀጥታ ምስል ማሳያ መንገድን በመጠቀም የተገኘ እንደ ፀሐይ ያለን ኮከብ የሚዞር ብቸኛው ትንሽ ክብደት ያለው ፕላኔት ነው። GJ504b የጠፈር ተመራማሪዎች ከገመቱት በላይ ቀዝቃዛና ሰማያዊ ፕላኔት ሲሆን ፈዘዝ ያለ ወይን ጠጃማ መልክ እንዳለው ይገመታል። በሃዋይ የሚገኘው የሱባሩ ቴሌስኮፕ የጨረር መረጃ ላይ በግሪን ቤልት ሜሪላንድ የናሳ ጋዳርድ የጠፈር በረራ ጣቢያ የጥናት ተመራማሪ የሆነው ማይክል ዌን ወደዚህ ግዙፍ ፕላኔት ብንሄድ በፈጠራው ምክንያት እስካሁን የሚያበራ ጠቆር ያለ የፕሪማ አበባ የሚመስል ፈዛዛ ወይን ጠጃማ ዓለም እንመለከታለን በማለት ገልጾታል። ቪዲዮ ከተመቻችሁ ላይክ በማድረግ አዲስ ከሆናችሁ ደግሞ ሰብስክራይብ እና የደወል ምልክቷን መጫን አትርሱ።